ተምሮ ዛሬን ይሻገራል ያማረ እንዲሆን የነገ ሕይወቴ ጉዞ ጀምረናል እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ ምን አያቴ ሀሳብ እያሰብክ ነው? በቆልቆ ሳታገላብጥ አረረ እንዴ እውነትሽን አቤት እውነትሽን ነው እኮ አንቺ አቤት በቃ ይሄንን እኛ ራታችንን በለዋለን ያረረ ማን ይወድለታል እውነትሽን ነው ቢቸግራው ነው እንጂ ማንም ይወድ የለም ወይ ታሪክ እንደምን አመሻችሁ ደጀኔ ቀን ነው እንደምን አላችሁ ነው የሚባለው ምሽት ነው ቀን ነው አልኩሽ ምሽት ነው ያትጩባት እንጂ ነጉላ ምን ነካ ምን ትጮባታለህ አይደለም እንዴ አላሳስታለችኝ እኮ አላፈናፍናለችኝ መሰሰት አልችልም እንዴ ታዲያ ምሽት ነው ተብሎ እንዴ ተጮህ ይነገራል ሊቀስ ብሎ ነው የሚነገረው እንጂ እሺ ይቅርታ ምን አይነት ሰው ነው ባሻዬ ለአንድ ጉዳይ ነበር የመጣሁት እሺ ምን ይሆን ያው ለዚህ ኮንዶሚኒየም ኮሚቴ ሆኖ ለመመረጥ እጩ መሆኔን ሰምተሃል አይደል እኔ አንተ እንዴት አይነት የምርጫ ሱስ እንዳለብህ አላውቅም እኔ እኮ ባለፈው እኮ ነው የአሜሪካኖቹን አይቼ እኮ ነው እዚህ ቁጭ ብድግ ያልከው ለአሜሪካ ምርጫ ምን አይነት ሰው ነህ አንተ ቆይ አሁን ባለፈው እንደዛ ብድግ ያልከው አንተ ባይደን ትራምፕ ነህ ማን አሸነፈ በየቀምቀማ ቤት እየገባ በየሰፈሩ ምንም ምን አንተ እንደው ጭራሽ እዚህ ማመጥቶልህ ምን መቀመጫ አለን እኔ ወይኔ ቤት እሄዳለሁ እንጂ ምን ማረፍ ያለን ቢቀርብህ ለምን ይቀርብኛል ባሼ አሁን ይኸውልህ ድምጽ እየሰበሰብኩ ነው እንዴ እኔም ታገኘው ሰብስቤ ቆያል ቅድም አንድ 3 ነበረኝ ልስጥህ የሰበሰብኩት የት ልሰብስብልህ የማንን እዚህ የማን አለ ያምሩ አለ አዎ የማን ነው ስሟ ደግሞ የኮኪ ነው ኮኪ የሷ ልምጣ አለ አዎ የነሱን ልምጣ አንድ ላይ ሰብስቤ በፌስታል አድርጌ ቆያለሁ የኔ ወንድም ዘንድሮ የሚመረጠው አትልፋ አስመራጩ ብቻ ነው ባሻዬ አትጨነቅ እንዴ ምንም አትጨነቅ ድምጽህን ስጠኝ እንጂ ተመራጭም አስመራጭም ሆናለሁ ዋናው ስልጣኑን መያዙ ነው እስቲ እንደው አንድ ጥያቄ ልጠይቅህ ጠይቀኝ እኔም እጠይቃለሁ አንቺ ለምርጫ እድሜሽ አልደረሰም ዝም በይ ጥያቄው በአያቴ በኩል ይደርሳል የኔ ልጅ አንቺ ችግኝ ነሽ ነገ ዛፍ ስትሆኚ ሐሳቡን ታስቀይሪዋለሽ ኦኬ ዛፍ ችግኝ የምትለውን ተውና ጥያቄን ጠይቀኝ ለምን እተዋለሁ አንተ ጥንቅር ብለህ ትቀራለህ ችግኝና ዛፍ አሁን ያለንበት ሁኔታ የዓለም መሰረታዊ ትልቅ ጉዳዮች ሆነው ሳለ አንድ ተራ ተማርኩ ባይ ሰውዬ ለምርጫ ቅስቀሳ እኔን ሰውየውን ለመጠቀም የችግኝ አምሮቴን ሊቀንስብኝ አይገባም አሁን ጥያቄውን ጠይቀኛለህ አትጠይቀኝ እጠይቃለሁ እሺ
ልባምን ሴት ማን ሊያገኛት ይችላል? ልበቢስ እንደኔ አይነት አትልም። ልክ ነው። መልሱ ላይ ምንም ችግር የለም። አየህ እንደኔ አይነት ነው ግን ማለት ልበቢስ ሌላ ያለ አይመስልም። አሁን ያለ ይመስላል አይደል? ግን ልበቢሱ ማነህ አንተ ነህ። እስቲ ቆይ እንግዲህ ምርጫው ይካሄድ ይባል። ምርጫው ቢካሄድና ቀጣይነት ቢኖረው ወይ ደግሞ አስፈላጊነት ቢኖረው አንተ ለዚህ ለተመረጥክበት ኮንዶሚኒየም ኮሚቴ ውስጥ ብትሳተፍ ለዚህ ማህበረሰብ ምን ልታረግለት አስበሃል? በጣም የትልቅ ሰው ጥያቄ። በእኔ ጥያቄ ነው አንተ የኔን ትልቅነትና ትንሽነት የምትመዝነው? አይ ጥያቄው በጣም ጥሩ ነው ለማለት ፈልጌ ነው ባሻ። የትንሽ ሰው መልስ አይደለም ባሻ። ትንሽ በለኝ፣ ሬሳ በለኝ፣ ማትረባ በለኝ፣ ልበቢስ በለኝ፣ ብቻ ድምፅ እንዳትነፍገኝ። ወድቃል። ጥያቄ ልመልስልህ? መልስ። የዚህን ኮንዶሚኒየም የኗሪውን የሥራ ዘርፍ አጥንቼ የተለያዩ የሥራ ዘርፎችን እፈጥራለሁ። እንዴት? አሁን አንተ በበቆሎ ንግድ ነው የምትደራደረው አይደል? አዎ። ስለዚህ ጥሬ ዕቃ ደግሞ በቆሎ ነው። በቆሎን ከውጪ ከምታመጣ እኔ እዚህ ትልቅ መሬት ሰጠና እዚሁ እያረስክ ታመርታለህ ማለት ነው። ከእርሻ ወደ ጉርሻ ማለት ይሄ ነው። ባይደረግም እንዳረከው ቆጥሬዋለሁ። ድምፅ ሰጥቻለሁ። ድምፅ ሰጥተኛል? አይ ኮሚቴዎች ቃል ብቻ እነቃል። ቃል ይገላል፣ ቃል ያድናል። እንዴት አደሩ ባሼ? ሶሉሽን የመጣ ዛሬ ደስታዬ ቀን ነው። እንኳን ደስ አለ። ምን ተገኘ? አይ ግኝቱ እንኳን ሰርፕራይዝ ነው። ሰርፕራይዝ ነው? ያው ሰርፕራይዙም እዚህ ውስጥ ነው ያለው። ምን ይሆን? ለምን አንዳንድ ብር አታደርገውም? ብዙ እንደሚመስለኝ። ምን አነሰ? አይደለም። አይ ተወው። ተመራጭ ስትባሉ ቅልል ያላችሁ ናችሁ። ቀላሎች። አሁን እንደ ሶሉሽን እኔን በዚህ ትገምተኛለህ? እኔ እኮ ህዝብ ማለት ነኝ እኮ። ህዝብ ይሸወዳል እንዴ? ለነገሩ ያንተ ይሻላል። ያኛው በባዶ አፉ እንዴ። እኔ ጌጃ እመስላለሁ እንዴ? ፋራ ነኝ እንዴ? ባንተ አዘንኩ ሶሉሽኔ። በዚህ እንትን የምትለው ፈልግና እንደሱ አድርገህ ሶሉሽኔ። ግምትህ አሳዘነኝ። አሁን ነገ ተመርጠህ አንተ አንድ ቆርቆሮ ሚስማር ልምታ ብልህ እችን ብር አትቀበለኝ። የዚህ 3-4 እጥፍ ነው የምትጠይቀኝ። አዝናለሁ። በጣም ነው የማዝነው። ኪኪዬ ጭራሽ ልታቅፈኝ? ምን ችግር አለው? እየሸናህ ነበር እኮ ጽጌረዳ አበባ እየቀነጠፍክ አልነበረም? ቢያንስ እጅህን አትታጠብም? ከየት መጥቶ? እሱማ የለም። ጤነኛ አትመስለኝም አንተ ሰውዬ። ኪኪ ደግሞ አንድን ተመራጭ እንደዚህ መናገር። እቺ ምርጫ ብቻ አልፋ ጉድህን ማየት ነው የምፈልገው። ለምን ነው የምታልፈኝ? እንዴ ይኸውልሽ ምርጫ ቅስቀሳ ጋር እኮ ሰው ሁሉ እየተቀበለኝ ነው። ቅስቀሳው ትንሽ ከፍ እንዲልልህ ጄኔሬተርና ስፒከር ይዘህ ብቻ ጥሩ ነው። ይኸውልሽ ማህበረሰብ ባለበት ቦታ ላይ እንደዚህ መቀስቀስ ይኸውልሽ ትክክል አለም። ሰውን መረበሽ በመንግስት ህግ ምን እንደሚባል ታውቂያለሽ? ድምፅ ብክለት ነው የሚባለው። ድምፅ ብክለት። ትች ወገኛ። ዛሬ እንኳን 2 ትልልቅ መኪኖች ትልልቅ ስፒከሮችን ጭነው ይሄን ግዙ ያንን አትግዙ ሲሉ አልሰማህም? ለምን አልተከሰሱ? አዎ አየሽ፣ ሰሞኑን ሲመላለሱ አይቻለሁ። ለምን? ለኮሚቴዎች ብር እየሰጡ። እኔ ልክ እንደተመረጡ እርምጃ ወስዱ። እነሱ ግን አሁን ምንድን ነው የምጨቀጭቀኝ? ኪኪ ድምፅሽን ስጪ። የምትፈልጊውን ነገር ሁሉ አደርግልሻለሁ። ምንድነው ግን የምትፈልጊው? እባክህ እኔ የምፈልገው ካንተ ምርጫ ጋር ይገናኛል። ግድልሽ
ግዴለሽም ንገሪኝ፣ የፈለግሽውን አደርግልሻለሁ። እኔ በዚህ ሰዓት የምፈልገው 20-30 ሺህ ተከታይ ህዝብ ነው። ተከታይ ህዝብ ነው? በእጄ ነው ያለው። ይኸውልሽ የኮንዶሚኒየሙ ህዝብ ሁሉ እንዲከተልሽ አደርጋለሁ። ግን ወዴት ነው የሚከተሉሽ? አንተ ምን አገባህ? ብቻ ይከተሉኝ። ምን አገባኝ? በቃ እንዲከተሉሽ አደርጋለሁ። ይሄንን ካደረክልኝማ መርጫሃል። ኪኪ ምረጥሽ? ኪኪ እሺ አመሰግናለሁ። ኪኪ አመሰግናለሁ። ምን ፈለግኩ? ተመራጭ ነኝና ለምርጫ አውቃለሁ። ግን የሰው ቤት ሰብሮ በመግባት ነው እንደ ምርጫ ቅስቀሳ የምታካሂዱት? ገና ሳትመረጡ ቤት ሰብራችሁ የገባችሁ። ስትመረጡማ እንደለመዳችሁት ብሎኩ እዚህ ጋር ነበር ልትሉን ነው? የኔ ወንድም ምነው ነገሩን ፖለቲካ አረከው? ፖለቲከኛ ስለሆንኩ ቤቴን ሰብሬ የገባው ልሳላይ ነው? የኔ ወንድም የምን ስለላ የምን በር ሰብሮ መግባት ነው የምትወራው? በቃ ሳንኳኳ ሸርተት ብሎ ተከፈተ። እኔም ሰው አለ ብዬ ገባው። በቃ ቆይ ግን እኔ ማን እንደሆንኩ አውቃል? ካልነገርከኝ በምን አውቃለሁ? ቅድም ግን ያው ፖለቲከኛ ነኝ ብለህ ዳርዳሩን ነግረኸኛል። ሳታውቀኝ ነው ሰተት ብለህ የገባው። አይደለም አንደኛ ያው ቤተ ገብቻለሁ። እስቲ ማንነት ንገረኝ። በጣም የምታሳዝን ሰው። አንድ ተመራጭ ሊያሟላ የሚገባውን ነገር ስተን የመጣው ተቀናቃኝ ነኝ። ምን አለ ሌሎችም ተቀናቃኞች እንዳንተ ቢሆኑ። ደካሙች እረፍ። ለነገሩ ችግር የለውም። ሁልሽንም ጽድት አድርጌ ነው የምዘራችሁ። በላውጣ ወጣለሁ። ጽዳት ታድርገን ማሸንፋችኋል ካል ጽዳት ከራስ ነው የሚጀምረው። እሺ ወሬኛ ይቅርታ ወንድሜ፣ የዚህ ኮንዶሚኒየም ተመራጭ እንደመሆኔ መጠን የምርጫ ቅስቀሳ ለማካሄድ እንዲህ እያላችሁ ነው ይሄን ህብረተሰብ የምታጭበረብሩት? ኮተታ አልገለጽ አለኝ ተጋርዶ ሰፈሯ ቀረች ከውሃው ላይ ከጠረፍ መንደሯ ምን ይሆን የፀሐይ ማፈሯ ምን ይሆን የጀንበር ማፈሯ አታፍርም? ደርሼልሃለሁ። እንዴት ነህ? ከአሁን በኋላ አታፍርም? ደርሼልሃለሁ። የምትገርመኝ ገና በድምጤ ነው የምታውቀኝ። ምን ከአንተን ብቻ ሳይሆን እኮ ውስጥ ነው የማውቅህ። እሺ ጨጓራዬ እንዴት ነህ? መጽናኛዬ በቅርብ ቀን ድሉ ሊበሰር ነው። እየሰማን እኮ ነው። እየሰማን እኮ ነው። ምንም እኮ አልፈንም። ምርጫውን እየመራሁ ነው። እባክህ ይኸውልህ ተቀናቃኞቼን ሁሉ ድባቅ የከተትኳቸው። እንዴት ነው ታዲያ ስትመረጥ ምን ታደርግልኛለህ? በጣም ጥሩ ጥያቄ፣ የትልቅ ሰው ጥያቄ። ያው ለአካባቢው ማህበረሰብ ሙያቸውን አስመልክቼ ሙያቸውን ከፍ አድርገው እንዲሰሩ አድርጌ ህይወታቸውን እንዲለውጡ ቃል በገባሁት መሰረት ያንተንም ይሄ አነስተኛ ሚዛን ሌጋል መዛኝ አደርጋለሁ። ሌላስ? በአገር አቀፍ የሚታወቅ መዛኝ ባለሙያ ያደርጋለሁ። በቃ ዓለም አቀፍም ማድረግ እችላለሁ። ዓለም አቀፍ አደርጋለሁ። ግን ችግሩ ስንት ቋንቋ ትችላለህ ነው?
በቃ በሙያ ማለት በድምጻይነት በታለንት ሾው ቀርበህ ታዋቂ እንድትሆን የመለማመጃ ቦታና ይህንን ህዝብ በማስተባበር እተባበርሃለሁ። አሁን ገና ተመራጭ ሸተት ይገርማል። በፊቶቹም ተመራጮች እንደዚህ አድርገው እኮ ነው ሽንግል አድርገውን ሹልክ ያሉት። አሁን አንተ መስመሩን ይዘሃል፣ መርጫሃል። አእምሮ እንዴት ነው ወዳጄ? እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነው የዛሬ ሰርፕራይዝ የኔ ምን ይሆን? እኮ እንዳንተ ያለ መራጭ ነው ደስ የሚለኝ። ያዝ። አይ እኔ ደግሞ እንደው ዛሬ ምን ይዞ ይመጣ ያናል እያልኩ ሳስብ በቃ አንተ ነህ ኮሚቴያችን። እንደዚህ ይኸውልህ እጅ በእጅ ሲሆን ሁሉ ነገር እኮ ደስ ይላል አይደል እንዴ? ካንተ በላይ ማን አለ? ና ባባ። አንቺ እዚህ ምን ታደርጊያለሽ? ይለኛል እንዴ? እየሸጥኩ ነው። እኔ እኮ እዚህ ተቀመጥ ሲለኝ ሼም ይዘኝ ነው ያልተቀመጥኩት። ለምን? ኧረ እባክሽ እና እኔ እዚህ በቀሎ ተቀምጬልሽ ትልሽ ለእሱ ራሱ ሼም ይዘኝ እንዴ? ሰርቶ ያመጣውን ገንዘብ ግጥም አድርጋ አይደለ እንዴ የምንበላው? ግጥም አድርጌ ነዋ። ኧረ ባባ ግን ፌር አይደለም። ምኑ? ስራውን ከጠላኸው በሚመጣ ገንዘብ ምግብ አትብላ። ቀልደሽ ሞተሻል። ኧረ እባክሽ። እሺ አሁን የት ነው? ቤቲንግ ስፖርት ልወዳደር። ቡቺ ልትን ነው? ለእኔም 4 ቁጥር ብቻዬን ያዝ። አንቺ ካሉሽ እሱ ታወራለሽ። ቡቺ 6 ቁጥር ቡቺ Yes! Buci berci. Yes. Ini ada. Ini untuk. አንተ ወይ እዚህ የመጣኸው ለስለላ ነው? አንተን ማለት ያው ለዚህ ግቢ ኮሚቴ ለመመረጥ ምርጫ እየተወዳደርኩ እንደሆነ ታውቃለህ። እና እባክህ ድምፅህን ስጠኝ። ድምፅህን ነው የፈለከው? አዎ። እኔ ተመረጥኩ ማለት እኮ ነው። አንተ የውሻ ቁማር ተጫዋች ሳይሆን ውሾችን አሰልጥነህ ቁማር አጫዋች አደርግሃለሁ። ምንድን ነው ያልከው? ነገሩን ሰፋ አድርገን ስናየው ያንተ ፍላጎት ምን እንደሆነ ገብቶኛል። ውሾችን ታሰለጥንና ይኸውልህ እንዲያውም ከፍ ያለ ውድድር ላይ እንዲወዳደሩ አድርገህ ኪስህን በዶላር ትሞላለህ። ገብቶኛል። ጥያቄ ገብቶኛል። ውሾችን ከየት አመጣለሁ ነው አይደል ጥያቄ? እዚህ ግቢ እኮ ብዙ ውሻዎች አሉ። ይገርማል። ባለቤታቸውን ተከትለው መጥተው ባለቤት አልባ ሆነው ቀን የጣላቸው ብዙ ውሻዎች አሉ። አየህ፣ እነሱን እንሰበስብና ማሰልጠኛ ቦታ ሰጥህና እነሱን አሰልጥነህ አንተም ሀብታም ትሆናለህ፣ ለእነሱ ቀን ታወጣለህ። እንዲያውም በማህበረሰቡ ዘንድ ማን ትባላለህ መሰለህ? ወቆጬ ትባላለህ። ምንድን ነው ወቆጬ? የውሻዎች ቀን አውጪ። ወቆጬ ትባላለህ። ተመርጠሃል። ግን የምመርጥህ አሁን የታስኩበት ውሻ ካሸነፈች ነው። ስንት ቁጥር ነች? ጀመረ ያ ቡቺ አራት ቁጥር ቡቺ
ምርጫ አይደል? አመሰግናለሁ። ውጭ አመሰግናለሁ። ስፈልግ አገኘሁ። ስለምን ነው? አዎ አንተ ማለት እንትን ድምፅ ልለምን ነው። ያው ለኮሚቴነት እየተወዳደርኩ የምርጫ ቅስቀሳ ላይ ነኝ ማለቴ ነው። ልትል ያልከው ገብቶኛል። ብትመረጥ ልትል ያሰብከው ገብቶኛል። ብትመረጥ ምን ታመጣለህ ልትለኝ ነው አይደለ? ምንም ግን ይኸውልህ ከአንተ ሀሳብ በመነሳት ድሃና ለማኝ አጠፋለሁ። ይኸውልህ አንተ ደግሞ ልክ ነህ። ድሃና ለማኝ ትጠላለህ። ልክ ነህ እኮ። እንዴት ልክ ነህ ልትለኝ ቻልክ ልትለኝ ይሆናል። ምን መሰለህ አቤ ጉበኛው መጽሐፍ ላይ ያለችው ገጸ ባህሪ ማለት ሉሊት። አዎ ልትል ያልከው ገብቶኛል። አልገባህ? ገብቶኛል። አልገባህ? ሉሊት በዓሉ ግርማ ላይ ያለችው ገጸ ባህሪ። በዓሉ ግርማ? ታዲያ የበዓሉ ግርማ ገጸ ባህሪ አቤ ጉበኛ ምን አገ ይኸውልህ እንዲያውም ብመረጥ ሌላ ሀሳብ ሰጠኸኝ። አየህ እንትን ኮፒራይት የሚባል ነገር አለ፣ አርቲስቶችን የሚያስለቅስ እሱን ራሱ አስተካክላለሁ። ወደ ጉዳይ ግባ። ይኸውልህ አቤ ጉበኛው መጽሐፍ ላይ ያለችው ሉሊት፣ ይቅርታ በዓሉ ግርማ ያለችው ገጸ ባህሪ ሉሊት የት ትሄዳለች? ባርቼንትሮ ሄዳ መቀመጥ፣ ያለ አስተናጋጅ ጽድት ያለ ያበደ ማኪያቶ ይዞላት መጣ። ያቺ ልጅ አይ ሉሊት ፍትክ አድርጋ ያን ያበደ ማኪያቶ ልጠጣ ስትል ዝምባብ ለማኝ አልመጣም። ምን ብትል ጥሩ ነው? የዚህ ቤት ማኪያቶ የልብ አውቃ ነው። የዚህ ቤት አስተናጋጅ የልብ አውቃ ነው። የልብ አውቃ ያልሆኑት እነዚህ ዝምባም ለማኞች ብቻ ናቸው ስትል የዛ ሰዓት በአይኑ ነገሮች በጆሮ ይሰማል። መጽሐፍ ነው ያነበብኩት አላልክ? ግን እኔ መሰለህ በመጽሐፍ ሳነብ ይኸውልህ በጣም እንትን ከማድረግ የተነሳ በጣም ከመመሰጥ የተነሳ እንዴ ሰጥቻለሁ። ሰጥተኸኛል። አመሰግናለሁ። አሁን ደግሞ ማቀረኝ ወይዘሮ ሻሽ ይኸውልህ ሰውልሽ ያንተ እጅግ በጣም የተሻለ ምርጥ አይዲያ። ይኸውልህ ሰው ዝም ብሎ በተስፋ ዳቦ እየዞሩ ከማጥገብ ይልቅ ያንተ የተለየና ምርጥ ዘዴ። ስማ በአንተ ብዙ ነገር እንደልፈው ታውቃለህ። ሶሉሽን ያንተ መመረጥ እኮ ለእኔም እጅግ በጣም ምርጥ እኮ ነው። ይኸውልህ ተመርጠህ አንተ ወንበር ትይዝ፣ እኔም ካጠገብህ ይኸውልህ ትንሽ የዱካ ነገር ካለ አሁን ስራው ገብቶሃል ማለት ነው። እጅግ በጣም ይኸውልህ ጊዜው የኮሚኒኬሽን ነው። አንተ የዞርክ ፖስታ ማደል ምንም አይጠበቅብህም። ዝም ብለህ ያሉትን ፖስታዎች ላይ ትሰጠኛል። እኔ በኤቪደንስ እያስፈረም ወረቀት ይዤ ልመጣና እሰጥሃለሁ። ከዛማ ይኸውልህ እኔ አስፈርም ያመጣሁት ሰዎች መሰረት ምርጫው ላይ ስንቀመጥ አሸንፈህ ምርጫውን ዘረህ ወንበሩ ላይ ቁጭ ነው። ይሄ ያበደ ሀሳብ ነው። ትጠራጠርቶሽ አንተ ከእኔ ጋር ልትፎካከር? እሱ እናያለን። ይህ ሁሉ ህዝብ እኮ የእኔ ነው። ኧረ እባክህ እናንተ ስብሰባውን ማን እንደሚመራው ታውቃላችሁ? ምንም እናውቀው ነገር የለም። የተከበሩ አቶ ደምሴ እኮ ናቸው። ኧረ እባክህ ይኸውላችሁ አሁን ተሰባስበን ያስገባነውን ፕሮፖዛል የሚያጸድቁትም የሚጥሉትም እሳቸው ናቸው አሉ። ስለዚህ የኛ ሰው መሆናቸውን ማሳወቅ አለብን። እንዴት ነው የምናሳውቀው? ቀላል ነው። እሳቸው ሲገቡ ማሽቃበጥ ነው በቃ። እሳቸው የሚሉን ነገር ቢገባንም ባይገባንም አጨብጭበን መቀበል አለብን። በተለይ እሳቸው እንደሚፈልጉት ያን ሰው ካወቅን እጃችንን ከፍ አድርገን ብቻ ማሽቃበጥ ነው። እሳቸው የሚፈልጉት ሰው መሆኑን እኛ በምን እናውቃለን? ይሄ በጣም ቀላል ነው። የሆነ ምልክት እናገኛለን።
ክቡራት እንግዶቻችን እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ሁላችንም ስራ እንደሚበዛብን አውቃለሁ። ሁላችሁም ወደ ስራ ገቢዎች ናችሁ። ጥቂት ስለ ማህበራችንና ስለሚመረጡ ሰዎች ዝርዝር 5 ገጽ የምትሆን ዝርዝር መረጃ አለች። ከዛ መረጃ በፊት ይህን መረጃ ከማቅረቤ አስቀድሞ እናንተ እዚህ ሊመሩ ይገባሉ የምትሉ ሰዎች መምረጥ ስላለባቸው፣ ስለዚህ እነዚህ ሰዎች ለመምረጥ ግራና ቀኝ አብረው የተቀመጡ ሰዎች ለእናንተ አቅርቤያለሁና እነሱ ደግሞ ቀደም ብላችሁ ራሳቸውን በማስተዋወቅ ታውቋቸዋላችሁ። እኔ ደግሜ ላስተዋውቃችሁ። አቶ ደጀኔ ለማና ደጀኔ ኃይሌ፣ ይቅርታ፣ አቶ ደጀኔ ኃይሌና አቶ መላኩ አቶ መርከቡ ለማ የምትሉ ሰዎች እጃችሁን በመውጣት አሳዩ። አንድ እጅ ነው? ሁለት እጅ አይቻልም። ይሄኛው የአባቴ ነው፣ አልመጣም። ውክልና ሰጥቶኝ። አባቴ አውጣው ትችላለህ። የአባት ወኪል ነህ? ውክልና አለኝ። ውክልና ስለሚፈቀድ ሁለት እጅ ወጥቷል። አቶ ደጀኔ ኃይሌ አቶ ደጀኔ ኃይሌ የምትለው አቶ ደጀኔ ኃይሌ ለምንድን ነው ያወጣችሁ? ኧረ እኔ ጉንዳን ይዞኝ ነው እንዴ! በቃ አምላክ፣ ጉንዳንም ይሁን በረሮም ይሁን ሸሪትም ይሁን እጃቸውን አውጥተዋል። ተመርጫለሁ። በቃ አምላክ ይቆጠርልኝ። በፍጹም ነው አይችልም። ሆኗል። ተመረጥ